መጀመሪያ ይሄ ማባያው ነው እንደሱ ማለት ነው። እሱኛውስ 1500 ነው ያቺ ለቴ በደረገው ይኸውልሽ እንዲህ የሚደረገው እንጀራው ላይ እንዲጣል ይደረጋል። ከምንድን ነው ያዘጋጀሽ? ያበላል ይጨበጨብለታል። እሺ ብሉ። እሺ እንጀራው ነው እንጂ እሺ እንዲደረግና በባህላችን እሺ እንጂ ዝግጅቱ ነው። እሺ በኋላ ትነግሪናለሽ። እሺ ዛሬ ይወጣል እንዴት ነው ይሄ እልበቱ አሰራር? ምን እልበት ነው ያልሽው? እንግዲህ በኋላ እነግርሻለሁ ብለሽ ነበረ። ምሳ በልተን በቃ ይሄ የተረፈው ነው አይደለ? በዚህ ሙሉ ነበር የተሰራው። እንግዲህ ምሳ በላንበት እና እንዴት ነው የሰራሽው? ማለት አዘገጃጀቱ ቅድመ አዘገጃጀቱ እና በምስርና በባቄላ ነው። እናቶቻችን አቆንጉለው ነው ዘብዝፈው አቆንጉለው ነው የሚያረጉት። አሁን ግን ባጭሩ ሳይቆነጉል ይሰራል። ምስሩ ቆነጉልና ባቄላው ተዘፍቶ ቆንጉሎ ደርቆ ተጠንፎ ደርቆ ነው የሚከካውና የሚፈጨው። አሁን ግን ማንኛውም ባቄላ ዝም ብሎ ተገዝቶ ተከክቶ፣ ምስሩም ዝም ብሎ ተገዝቶ ተከክቶ አብሽ ይፈጫል። እስኪ እንደገና ድገሚ። ምስሩ ይገዛል። አሁን በበፊቱ ተቆንጉሎ ነው ተዘብዝፎ፣ ባቄላውም ደግሞ እንደዛው አብሹም ተዘብዝፎ ተቆንጉሎ ነው። ቆንጉሎ ማለት ምን ማለት ነው? አበቅሉ በውሃ ተነክሮ ነው። በውሃ ተነክሮ በቅሎ ነው። ኦኬ ቆንጉሎ ማለት በምንኛ ነው? በአማርኛ ነው። ቆንጉሎ በአማርኛ ነው። ከዛ ነው ተፈጭቶ ተከክቶ ተፈጭቶ ነው ለምግብነት የሚቀርበው። ለምግብነቱ ከመቀረቡ በፊት ምን ስራ አለው መሰለሽ? ቁሌት ስልስ የሚባል ይሰራል። ቆንጆ ችክን ተደርጎ በቃ ልክ እንደ ቁሌት ታሽቶ ይሰራል። ያ ማባያው ነው። ህልበቱ ደግሞ ይገነፋል። ሲገነፋ አጥሚት እንደምንሰራው ውሃ ቦዲ የበጠበጠን በህዱን በጥብጠን ውሃውን አፍልተን በወፍራሙ ነው የምናገነፋው። እናገነፋውና ብስል ካለ በኋላ እጅሽ ግን አያርፍም። ለምን? ምስር ስላለው እንዳይዝ ማለት ነው። ከዛ ልክ በስሏል ብለሽ ስትገምጪ ታወርጅና ውሃ ታርከፈክፊያለሽ። ምክንያቱም ውሃ አርከፍክፈሽ ማሳደርም ካለብሽ ታሳድሪዋለሽ፣ መዋልም ካለብሽ ታውይዋለሽ። ያ ምክንያቱ ምንድነው? አብሹ መራርነቱ እንዲወጣ ውሃ ታርከፈክፊያለሽ። ከዛ ክድን ታርጊዋለሽ። ለመምታት ሲደርስ ሰዓቱ ለትመጭ ስትፈልጊ ጥንፍፍ አድርገሽ ያን መረራውን አብሹን ቀሩ ይጠብቅሻል። ትደፊዋለሽ እንደሊጥሾ ማለት ነው። ይደፋና ተደፍቶ የበረደውን ህልበት ሰፋ ያለ ዕቃ ላይ አድርገሽ እንዲህ ይመጣ የምትፈልጊ በማሽን ትመችና ቀጥልሽ በዚህ ትመችዋለሽ። በሽንኩርት ማሽን ማለት ነው። እንደዛ ነው ያረሽው እንጂ? አዎ መጀመሪያ በሽንኩርት ማሽን በደንብ አድርጌ መትቼዋለሁ። አሁን ይበልተንለት የተረፈው ነው። ለሳምንት ነበረ በላንበት። በጣም ነው የሚጥመው። ከዛ በቃ መሀል ላይ በጣም እንጀራሽ መሀል ላይ ታርጊና ታውጭና እንድጭልፋም ሁለት ጭልፋ ታውጭና መሀል ላይ ትንሽ እንጀራ ጣል ታርጊያለሽ። ደንብ ነው። ከዛ ስልስሽን እዛች ጣልሻት እንጀራ ላይ ታርጊና በቃ ምን ያስፈልጋል? ግባ በሞቴ ነው። በሳንቃው ደረቴ እንዲህ በጣም ነው የሚጥመው። እጅ ያስቆረጥማል። ሰው ከባድ ነው ህልበት ስራው አድካሚ ነው ምናምን ይላል። እኔ ግን በጣም ነው እንጂ የማድርግበት በጣም ነው በፍቅር ነው የምወደው።
እንደኛ የራሱ በልቻ አላውቅም ነበር። አሁን ዲና ራሱ እኔን ማስለመድ ጀመርኩት። አትበላም ነበር። ስምሽ ነው እንጂ አንቺ አልገባሽም። ልጆቿ ካሜራ ይፈራሉ፣ ግን በጣም ሙያ ያላቸው ልጆቿ። በነገራችን ላይ እናቲቱ ብቻ አይደለችም፣ ግን ካሜራ መግባት ይፈራሉ፣ ደስ አይላቸው። እና ደግሞ የስኒ እንትን እየሰራች ነበር ልጅሽ። ያው እንግዲህ አሁን የለችም አላሳየችንም እንጂ ስኒ ረከቦት እየሰራች ትሸጣለች። እሱንም ብናየው ደስ ይለኛል። እሱንም ብታሳይና ደስ ይለኛል። አምጪውና ባባ ላይክ አድርጉ፣ ሰብስክራይብ አድርጉ በላቸው። እሺ አሪፍ ነገር እያሳየ አይደለ? እንደዚህ ነው እኮ። እሺ እና ልጅሽ እሱን ነው የምትሰራው? እዩ ምንድን ነው ማለት? እስኪ ይሄ ሳሎንም ላይ መሰቀል ይችላል። እንደጌጥ እንዴት ነው የሰራው? እንደዚህ ካርልን ይሄ ዳርዳሩ ጨሌ ነው። ኦኬ ዱቃን በጨሌ ነው። ጨሌ ነው። መሀሉ መስታወት ነው። አይዋ ረከቦቱስ? ረከቦቱም ያዳርዳሩ ጨሌ ነው። ድምጽ ካፍ ጎልደን አለው ጌጥ። ድምጽ ሽንካ ታሪኩ ጎልደን ጌጥ አለው። አዎ በጣም ነው የሚያምረው። ስንት ነው አሁን ይሄን ላሰራ ቢሉ የሚከፍል? ይሄኛው ተደራራቢ ነው። ኦኬ አንድ ብቻ ቢፈልጉ 2000 ብር ማለት አራ አንድ ላይ ሲሆን 4000 ብር 4000 እሱኛው ሲያሽ እሱ ላሰራ ቢሉ 1500 ባኙም ይሆናል። ሳሎን ላይም ይሆናል። በጣም ቆንጆ ነው። ዋው ደስ ይላል። በቃ ባለሙያ ልጅ ነው ያለሽ አይደል? በጣም እንግዲህ አሪፍ ምሳ ጋብዘሽና ዛሬ የሚገርም ህልበት ነው። የሚገርም ህልበት ነው። የሰሜን ምግብ ነው። በስመ አብ በጣም ሰሜኖች እዛ ራሱ እኮ አለ፣ አረብ ሀገርም አለ። ግን እንዴት እንደሚያዘጋጁት አላውቅም። እንትን ብሮስት የሚባል አለ። ከብሮስት ጋር ነው አንድ ላይ የሚመጣው ህልበቱ። እንደውም ሳይሆን መጀመሪያ የፍስግ መስሎኝ ደንግጬ ነበረ። በብዛት ሰሜን ላይ ነው የሚበላው። ሰሜን ጎንደር፣ ሰሜን ትግራይ ምናምን ነው የሚበላው። የተወዳጅ ምግብ ነው በጾም ጊዜ። እንደ ሳላድ በቶሎ ነው የሚቀለው፣ ወድ ላይ አይቆይም። በጣም ነው የሚጥመው። እና እናመሰግናለን። እንግዲህ የሚጥም ምሳ ጋብዘሽናን እስኪ የምታስተላልፈው መልእክት ካለሽ? የማስተላልፈው መልእክት በዚህ ዘመን ያሉ ታዳጊ ወጣቶች ሁሉን ነገር እንዲሰሩ ሶፖርት እናደርጋቸዋለን፣ እናበረታታለን። እናንተንም ለሚሰራ ሰው እናበረታታለን። በቃ ይሄ ነው ላስተላልፍ የምችለው እና በርቱ፣ ጎብዙ። ስራ ያወቀ ጾሙን አያድርም። ዜድም ደግሞ በቃ ትጎብዝ ከልጇ ጋር ጥሩ ስራ ጀምራለች። ሰብስክራይብ ላይክ ሼር እያደረጋችሁ አበረታቷት። ሰብስክራይብ ላይክ ሼር እያደረጋችሁ አበረታቷት። የእናት ፍቅር ያለው መቼም በዚህ ቪዲዮ ነው እንጃ። እናቴ መሰለችኝ እያሉ የሚመጡ ብዙ አሉ። ይሄን የሚያዙ ይኖራሉ እርግጠኛ ነኝ። በቃ አሳዝሽ እንግዲህ ገበያ ምንጭ። እሺ እንግዲህ ማሰራት የምትፈልጉ የምር በጣም ነው የሚያምረው። ህልበቱንም እናዘጋጅና እንሸጣለን። ስታዘጋጅም እንትን አንድ ስቴፕ ባይ ስቴፕ ቀርጽላችኋለሁ። የአሁኑ ቪዲዮ አይተም ማነው ከፈለጉ። ረከቦቱ ደግሞ እንዳያችሁት በጣም ነው የሚያምረው የምር። በስመ አብ እንደ 4000 ምን አላት በአሁኑ ሰዓት። እስኪ እንዴት እንደሚያምር ተደራራቢ ነው። በጣም ነው የሚያምረው። ትንሽ ነው ትርፉ። በቃ ግን ለህዝብ አቅርቦት ነው። በጣም ይሄም እንደምታዩት በጣም ነው የሚያምረው። አሳያችሁ። ይሄው ራሴንም እንትን አለኝ 5 ምን አላት በአሁኑ ሰዓት። በጣም አሪፍ ነው። እና ዘዙ ቤተሰቦቻችን እናከብራችኋለን። ሰብስክራይብ ባህራን ደግሞ እየበጠበጠ ነው፣ በየሄደበት ነው፣ በጥባጭ ነው። ባህራን ላይክ አድርጉ በላቸው። ላይክ አድርጉ በላቸው። ዋላችሁ አታረጉ ያልክ ነው የሚመስለው። እንደዚህ እንኳን ነው የሚደረገው። አረ እንደዚህ ነው የሚደረገው። እና እንግዲህ ደህና ሁኑ። ቻው። በቀጣይ ቪዲዮ እስክንገናኝ ድረስ